ቆይ እሺ ኃይለ ሥላሴ መጥፎውን ቀየርናቸው አይደለ? ደርግ መጣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ ፋታ አልሰጠነውም ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 አመት ሳይሰራ የምን 3 አመት ገና በመጀመሪያው አመት ለመቀየር ሰራ። ለመቀየር ሰራን። ይሄው አሁንም እንዋጋለን። ይሄን ከቀየርን በኋላ እርግጠኛ ነኝ እንዋጋለን። ይሄ ተሳክቶ ይሄን መንግስት ከቀየር ነው ሌላ ቢመጣ እንዋጋለን አትጠራጠር። ብልጽግና መቀየር ብቻ ሳይሆን መደምሰስም አለበት ባይ ነኝ። ለምን ትዋጋላችሁ? ሰላም በእጃችሁ እያለ ቀላሉ መንገድ ይህ ነው። አዎ ክብር ፊልድ ማርሻል እንዳሉትም ጦርነት ሳይኖር ብልጽግና መቀየር አለበት። ምክንያቱም በአፄ ኃይለ ሥላሴ ካየነው 60 ሚኒስትሮች ግድያ ይልቅ ሳንበለጽግ ብልጽግና ብሎ ሀብታሞች ብቻ ሊኖሩ የተፈጠረች ሀገር ይመስል የኢኮኖሚ ስርዓት በቅጡ ያልተረዱ መደመር ብሎ በጻፉት የካፒታሊስት እጅ ለመቁረጥ ሶሻሊስት ዲሞክራሲ ርዕዮተ ዓለምን አቋቋሙ ይለናል። ሶሻል ዲሞክራሲስ ርዕዮተ ዓለም እጅ ለመቁረጥ ኒዮሊበራሊዝም ርዕዮተ ዓለምን አቋቋሙ ያልከን አወናበዳችሁ። ዛሬስ በካፒታሊስት ሲስተም ማለትም ሀብታሞች ብቻ በሚኖሩ ኢኮኖሚ ስርዓት የምትመራ ሀገር ተፈጥራለች። ታዲያ ምን ቀራችሁ? ወርበር የኢኮኖሚ ባለምሁሩ ለዲያ መፍትሄ የለውም እንዳለው ዲያ መፍታቶ ኑሮ ውድነት መቋቋም አቅቷቸው በራብ የሚያልቆ ከ30 እስከ 40 ሚሊዮን የሚጠጋ ህዝብ ወገኖቻችን እጆቻቸው ብቻ ሳይሆን ጎሮሯቸውም ተቋርጦ የሚበሉትን ሳይሆን የሚቀምሱትን አጥቶ የሚሰቃዩ ጉዳይ ስለሚያሳስበን ለወገኖቻቸው ብሎ ለወንበሮቻቸው ብሎ በፈጠሩት ጦርነት ምክንያት ከቀያቸው ተፈናቅሎ በቀን በፀሐይ አሩሩ ማታ በብርድ ውርጭኙ የሚቃጠሉት ስለበዙ ብልጽግና መቀየር ብቻ ሳይሆን መደምሰስም አለበት ባይ ነኝ። አዎ ክብር ፊልድ ማርሻል እንዳሉትም ከቲፒኤልኤፍ እና ከነፃ አውጪ ነን በሚሉ ቡድን ጋራ ተዋግተናል። በደርግ ጊዜ በካራማራ የሶማሊያ መንግስት መሪ የነበሩት የዛይድ ባሬ ትዕቢታቸው አስተንፍሶ አይተናል። ደርግ በራሱ ጥፋት ከ17 ዓመት በኋላ ቢወገድም ብልጽግና ከዚህ በላይ መታገስ የለብንም ባይ ነኝ። ምክንያቱም ብልጽግና ከወዲያው በሰሜን ሱዳን እና ከወዲያ ደግሞ በኤርትራ ዳርና ድንበሮቻችን ስላስደፈሩ ይህ ብቻ አይደለም። የብልጽግና መንግስት በ7 ዓመት ከጎረቤቴ ጋራ ምንም አይነት ጦርነት አላደረኩም እያለ የሚያመጻድቀው በሚሊዮኖች የሚቆጠሩ ወገኖቻችን ህይወታቸው ሲያጡ ለሰው ህይወት ዝምብም የሚታክል ዋጋ የማይሰጡ ሞራል የሌላቸው አዎ ብልጽግና መቀየር ብቻ ሳይሆን መደምሰስም አለበት ባይ ነኝ። ይህ ስል ከጎረቤት ሀገር ከኤርትራ ከሱዳን ጋራ ጦርነት ግጠሙ ማለትም አይደለም። ደርግ ለሀገሩ ለዳርና ድንበሩ ለማስጠበቅ እንዲዋደቁ በሚያደርጉት የውትድርና መልመላ እናቶች አዝኖ ይሆናል። ነገር ግን በዚህ እንቅስቃሴ ኤርትራና ከኢትዮጵያ ሀገር ጋር አቆይተዋል። አሁን ባለንበት ወቅት ጥሩ ምላሾች እያገኘው ያለው ይመስለኛል። ከኤርትራ በኩል በያነው በአፄ ኃይለ ሥላሴ ዘመን እንደነበረ ከእናት ሀገር ከኢትዮጵያ ጋር ኤርትራ ኮንፌዴራሊስት ሀገር ለመሆን የምትስማማ ሊሆን ይችላል። ነገር ግን ኤርትራ ኮንፌዴራሊስት ሀገር እንድትሆን ከመተወት ይልቅ በሀገራችን ውስጥ የሚደረጉ ጦርነቶች ማስቆምና የሰው ኑሮ ለሚያሻሽሉ ጉዳዮች ትኩረት መስጠት እንደሚያስፈልጉ የተበጀችው ፓርቲ ታምናለች። ሲኖረን ማንኛውም ሀገር
ከእናንተ ጋር ለስራ የማይል የለምና። አዎ ክብር ፊልድ ማርሻል እንዳሉትም ኢህአዴግ እንዲወድቅ ህዝብ ፈልጎ ይሆናል። በሙስና በመጨማለቁ ምክንያትና በመልካም አስተዳደር እጦት እንዲሁም በሚገደሉት ምሁራን ግድያ ስሙ ሊነሳ ይችላል። ነገር ግን በኢህአዴግ መንግስት ባስተዳደረበት ወቅት በአንድ እጁ ሲሰርቅ በሌላኛው እጁ ልማትን ይሰራ ነበር። የንጹሃን የአንድ ሰው ህይወት ዋጋም ነበራት። የኑሮ ውድነት ሲከሰት ወደሆኑ ማስተካከያም ይወስድ ነበር። የስራ አጥ ቁጥርም እንዳሁኑ የ6 ዓመት ተመርቆ ተማሪዎች ቤት አይከማችምም ነበር። የኑሮ ውድነት የማህበረሰቦቻቸውን ጫንቃ ያጎበጠበት ወቅት ከመቼውም በላይ ይህ አይነት ችግሮች ያየነው በብልጽግና መንግስት መራሽ ጊዜ ነው። በአሁኑ ጊዜ የሚታየው የጤና ባለሙያዎች ጥያቄ ለ30 ቀን ሙሉ ዳቦ መብላት አልቻልንም ሲሉ ያቀረቡ ችግሮቻቸውን ከሰነበቱ እኔ አላውቅም በማለት እኔ ብቻ ያልኩት ይሁን የሚል የብልጽግና መንግስት ጥያቄውን ወደ ፖለቲካ በማዞር አሁንም ወታደሩ እና ጸጥታ አካሉ ከጤና ባለሙያዎች ጋር እንድትዋጉ እየጋበዛቸው ነው ወይም እንድትጋጩ እያደረጋቸው ነው። ስለዚህ ብልጽግና መቀየር ብቻ ሳይሆን መደምሰስም አለበት ባይ ነኝ። ኢትዮጵያ ለዘላለም ትኑር። ክብር ዳርና ድንበሩን ለሚያስከብሩን ለጸጥታ አካላት ይሁን። ተጻፈ ታምሩ